Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ይድረስ ውድ የኢትዮ ፈርስት ሚዲያ ተከታታዮቻችን እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት። በዚህ ታሪካዊ ሀገራዊ ምክክር የማስጀመሪያ ስነ ስርዓት ላይ ለመታደም በመታደሌ ታላቅ ኩራት ይሰማኛል። በሚቀጥሉት ሳምንታት 4000 ተሳታፊዎችን በአንድ ጣሪያ ስር የሚያሰባስበው ይህ ታላቅ ጉባኤ ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገኘችበት ታሪካዊ አጋጣሚ ነው። የኢትዮጵያ የፖለቲካ ጉዞ በኃይለ ቃል ጀምሮ በኃይለ እርምጃ የሚደመደምበትን አዙሪት ሰብረን በንግግርና በውይይት የምንተካበት ወቅት ላይ እንገኛለን። ለዚህ ታላቅ ጉዞ መሳካት ላበረከቱት አስተዋጽኦ ለሀገራዊ ምክክር ኮሚሽኑ ኮሚሽነሮች ያለኝን ታላቅ ምስጋና አቀርባለሁ። በመቶ ሺዎች የሚቆጠሩ ዜጎችን በማሳተፍ ከስር ወደ ላይ በዘለቀው አጀንዳ የማሰባሰብ ሂደት ላይ የተመሰረተው ይህ ጉባኤ በቀላሉ የማይደገምና በኢትዮጵያ ዘመናዊ ታሪክ ውስጥ ግዙፍና ታላቅ ዓላማ ያለው ነው። በዚህም ፈተናዎቻችንን ወደ መልካም አጋጣሚዎች በመቀየር ሰላማዊ የስልጣን ሽግግር ባህልን እናጸናለን። በዛሬው ዕለት ለቀጣዩ ትውልድ የሚተርፍ መልካም ዘሮችን እንዘራለን። ከሚያፈራውን ፍሬ ልጆቻችን እንዲጠቀሙ እናደርጋለን። በዚህ ምክክር ላይ ስንሳተፍ ከየሰፈራችን ወጥተን ለኢትዮጵያ ስንመክር ለልጆቻችን ስንልና እነርሱን እያሰብን ስንወያይ ውጤቱ እጅግ ፍሬያማ ይሆናል። አብረን ተስፋን፣ ይቅርታንና በጋራ መኖርን እንትከል። በሀገር ውስጥ በሚደረግ ውይይትና ይቅርታ ችግሮቻችንን በመፍታት ሀገራችንን ከውጭ ጣልቃ ገብነት እንጠብቅ። ተሳታፊዎች በሙሉ ለኢትዮጵያ መልካም፣ ለአፍሪካ አስተማሪ፣ ለመላው ኢትዮጵያውያን ደግሞ እውነተኛ ረፍትን የሚያመጣ ታሪካዊ ውጤት እንዲያስመዘግቡ ጥሪን አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። የአሜሪካው አምባሳደር ኤርቪን ማሲንጋ በትግራይ ክልል ጉብኝት አድርገዋል። ጉብኝቱ አሜሪካ ለሰላም፣ ለመረጋጋትና ለሰብአዊነት ያላትን ቁርጠኝነት ማረጋገጥን ያለመ እንደሆነ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። አምባሳደሩ ከፖለቲካና ከሲቪል ማህበረሰብ መሪዎች ጋር በመገናኘት ዘላቂ መረጋጋትን ለማረጋገጥና ተጨማሪ ግጭቶችን ለመከላከል የውይይት አስፈላጊነትን እንዲሁም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ መሆን እንደሚገባቸው ማሳሰባቸውን ኤምባሲው ገልጿል። አምባሳደሩ በጉብኝታቸው ወቅት በአሜሪካ ድጋፍ እርዳታ ከሚያቀርቡ የረድኤት ድርጅቶች የስራ ኃላፊዎች ጋር መወያየታቸውን የገለጸው ኤምባሲው በዚህም እርዳታ የሚያገኙ ማህበረሰቦች ከአስቸኳይ ጊዜ እርዳታ እንዲወጡ አስተማማኝ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት ሰጥተው መግለጻቸውን ጠቁሟል። በዛምቢያና ቦትስዋና ድንበር አቅራቢያ በዛምቤዚ ወንዝ ላይ በታንኳ ሲጓዙ የነበሩ 10 ኢትዮጵያውያን ሳይሰምጡ እንዳልቀረ የዛምቢያ ፖሊስና የኢሚግሬሽን መስሪያ ቤት አስታወቁ። አደጋው የደረሰው ሰኞ ምሽት 15 ኢትዮጵያውያን በህገወጥ መንገድ ድንበር ለመሻገር ሲሞክሩ ታንኳ በመገለበጧ ነው ሲል ሉሳካ ታይምስ ዘግቧል። ከአደጋው በህይወት ከተረፉት 5 ሰዎች መካከል 2 እርዳታ ለመጠየቅ ወደ አንድ መንደር መጥተው ነበር። የዛምቢያ ልዩ የባህር ኃይልና የነፍስ አድን ቡድኖች በወንዙ ላይ ሰፊ ፍለጋ እያደረጉ ቢሆንም እስካሁን የተገኘ አስክሬን የለም። ባለስልጣናት የአካባቢው ማህበረሰብ መሰል የሰዎች ዝውውር እንቅስቃሴዎችን ለፖሊስ እንዲጠቁም አሳስበዋል። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት እያገረሸ ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ የውይይት ጠረጴዛ ካልተመለሰች ከፍተኛ ጥቃት እንደሚሰነዝሩ አስጠነቀቁ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሚቀጥለው ሳምንት ለኢራን ሁኔታው እጅግ ከባድ እንደሚሆን ገልጸው የሀገሪቱን የኃይል ማመንጫዎችና ድልድዮች በሙሉ እንደሚያወድሙ ዝተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የሲቪል መሰረተ ልማቶችን ሆን ብሎ ማጥቃት የጦር ወንጀል መሆኑን አስታውሷል። አሜሪካ በሆርሙዝ የባህር ሰርጥ ላይ ጥቃቷን ስትቀጥል ኢራን በበኩሏ በባህሬንና ኩዌት የሚገኙ የአሜሪካ የጦር ሰፈሮችን መምታቷንና የባህር ወሽመጡን ቁጥጥር እንደማትለቅ አስታውቃለች። የቀድሞ ፕሬዝዳንት ኦባማ በትራምፕ ውሳኔ ላይ ያላቸውን ተቃውሞ ገልጸዋል።